በማያገባህ ነገር አትግባ እያልኩ ነው አህመድ። በማያገባህ ነገር አትግባ። አንተ ልትረጉምልኝ ነው ለኔ? አህመድ ስነ ስርዓት ያዝ፣ አትለፍልፍ። በማያገባህ አትግባ፣ አለቀ። የማኒውን ግባ ጀሂም ነው የፈለኩት እኔ። ጀሂም ጋራው ብቻ ነው የመነጋገር የምፈልገው፣ አለቀ። ልጅቷ ያለችው ከሱሆሽ መሬቱ የራሱ ምን አገባህ አንተ? እኔ ምንም ልናገር አልችልም። በማያገባ አትግባ እያልኩ ነው። ወንድሜ ሰምተህ እንደሆነ ግን ሰውየው ብሬክስ ሲያወራው ምን ብሏል መሰለ? ደቂቃ ፊ እንደነ ሙሽኪላ ብሏል። ሰምተኸዋል? ብሬክስ ይሄ ልጅ ነው ለኔ ጆከር እዚህ ላይ አንድ ነገር ልናገር። ጀሂምን አናግሬዋለሁ እዚህ መጥቶ ታላስ እኔ እንዳያቸው ብቻ ነበር የፈለኩት። እሱ እዚህ ጋር ሚውት አድርጎም ዝም ቢል በውስጥ ነግሬያለሁ ለአንተ ጆከር ተግባር ላይ እያደረገ ነው እዛ ጋር ማለት ነው። ግን አንተ አህመድ ስነ ስርዓት አድርግ እያልኩ ነው። እሺ ሀበሻው አሁን ምን ፈልጎ ነው እሱ ጋር ሄዶ ማይኩን ተቀብሎ እንዳይናገር ያደረገው? ምን ይመለከተዋል? ማን ጠርቶት ነው አሁን ሀበሻው? በቃ እኔ ላለመናገር ፈልጌ ነበረ። ድምጽ የለ ይኸው በቃ ይስሙት። አቀኛለህ አቀሃለሁ ስራ ስርዓት ያዝ ብያለሁ። አለቀ በቃ። እንዳንተ ይኸውልህ አህመድ አላርፍም ካለ ከነ ቤተሰቦቹ ትነግረናለህ። ኖ ችግር የለውም። ጀሂን ስላለ አዳም ክሊር እያደረጋችሁልን ለኛም ሰኢድ ይሄ ነገር በጣም ነው እሱ አህመድ ብሎ የሚያወራው ሰውየው ጋር ያለውን ሰውዬ ነው ወይስ በዚህ ጋር ኢንፎርሜሽን የሰጠውን ሰው ነው? ቆይ ይኸውልሽ ሙኒት አንድ ጊዜ ጆከር አንድ ጊዜ አይደለም ከየመኒው ጋር ያለ ሰውዬ ነው ሙኒት። እሱ ይበል እስኪ አንዴ ቆይ አንተ እሱ ይንገረን። ላኢላሃ ኢላላህ ምኑ ነው የሚነግረን? እየተናገረ እኮ ነው ብሬክስ። እኔ የምለው ገብቶሃል? ሰውየው አህመድ ብሎ የሚናገረው አሁን ከየመኒው ጋር ያለውን ነው ወይስ እዚህ ጋር ኢንፎርሜሽን የሰጠውን ነው? ኧረ አይደለም፣ የመኒው ጋር ማይክ ተቀብሎ የመኒውን እንዳይናገር ያደረገው ነው ሙኒት። ይሄኛው አሁን ያስገባሁት ልጅ እዛው እየተነጋገሩ ይተዋወቃሉ። ድንበር ላይ ያለ ነው ይሄ፣ እዛው አካባቢ ናቸው። ይሄ ነው ልጁን የመኒውን ኃላፊውን ያመጣው ለኔ የሰጠኝ። ሌላ መረጃ ለአሞራው ሁሉ የሰጠሁት እኔ ነኝ፣ እሱ ነው የሰጠኝ። ስለዚህ ማይኩን የመኒው በስነ ስርዓት አናገረው። ብሬክስ ካናገረው በኋላ ሚውት አድርጎ ቆየ። ሀበሾቹ ያዙት እዛ ጋር እንዳይናገር ወጥቶ ኃላፊነትን እንዳይወስድ። እኛን ወደ ስድብ ገባ ተቀብሎ ስልኩን። አሁን ይሄኛው ልጅ ስለሚያውቀው ስነ ስርዓት ካላደረክ እኔ የማደርገውን አደርጋለሁ እኔ አውቃለሁ እያለው ነው። እኛ አሁን የምናደርገው ሩቅ ሀገር ነው ያለ ነው። ምንም የምናደርገው ነገር ሁላቸውም እነሱ እዛው ላይ ነው ያሉት፣ ይተዋወቃሉ። ሌሎቻችሁ ምናልባት እኛ ከወሬ የዘለለ ምንም የምናደርገው ነገር የለም። ለሷ የሚረዷት እነዚህ እዛ ያሉ የኛ ልጆች ናቸው። እነዚህ አሁን ገብቶ የነበረው ኩብራ የሚባለው ያውቀዋል፣ የኛ ልጅ ነው። ይሄም የኛ ልጅ ነው። ስለዚህ አንስቶ የመኒው በስነ ስርዓት ሊያወራ ነበር፣ ሊናገር ነበር። ስልኩን አስተካክሎ ነው የመጣ። ሊገባን መባልን ስለሰማ ሀበሻው ሩጦ መጥቶ ካፉ ላይ ነጠቀው። ለምን? ልጅቷ እንድትወጣ ስለማይፈልጉ የላካቸው ይሄኛው ነው። ማሜ ሚውት ነህ። የምትናገረው ነገር ካለ ተናገርና መልሶ የሚገባ ከሆነ ስለሆነ ማለት ነው። ቀን ላይ እንደተናገርኩት ጆከር ቀን ላይ እንደተናገርኩት ነገር ነው። ቀን ላይ እንደነገርኩ ምንድነው ያልኩ? እኔ በጎኔኛው ስደውለ ሌሎቹ በቀሱ ቆርጦ ተነስቶ ሂዶ ክፉ ሆሹን ሊያወጣ ሲነሳ ማለት ነው ኖ እንደዚህ አይደለም፣ በዚህ ጠሪቅ ነው፣ በዚህ ነው እያሉ በመሃል እየገቡብኝ ነው። ልክ እንዳሁኑ ማለት ነው። ገብቶ አይደለ እንጂ እስካሁን ጀሂማ ያቆያትም ነበር። ጀሂማ እስካሁን ያቆይም ነበር። ታውቀዋለህ? ያቀኛል፣ አውቀዋለሁ። ምንም ችግር የለውም። በቃ እንኳን መተዋወቃችሁ ያለበትንም እንተዋወቃለን። ምንም ችግር የለውም። ግን ይሄ ነገር በማያገባው ነገር አትግባ ብየዋለሁኝ። ካልሆነ ግን ደግሞ ያው አውቀዋለሁ፣ ያውቀኛል፣ ችግር የለውም። አሁን ጆይን በልበል አልሙኒየም ከጆከር ሆሽ አዳምጠኝ። ከጆከር ሆሽ ወይ ከሰይድ ሆሽ ይሄ ነገር ተሰራ ሲባል በአረቦች ላይ እየሰማ ሊሆን ይችላል። በጣም ነውር ነው። በቃ ልንገርህ፣ ይሄ ነገር አሁን በሱ ነገር ስለተሰራ በጆሄም ማንም ደፍሮት ስለማያውቅ ይሄ ነገር ስለተደረገ ወዶ ገዶ ያወጣታል። ግን እሳ እነዚህ አሽቃባጭ ናቸው።
እና ደም ሞክረው ነበር አህመድ አይደለም አንተ እና ደምም ራሱ ሞክረው ነበር በውስጥ እናወራለን አንተና እሺ ለማንኛውም እሱን እኛም በውስጥ እንነጋገራለን አሁን ጉዳዩ ከኛ ከሚዲያ አልፎ እዛው ድንበር ላይ ባሉ ሰዎች ደርሷል ሌሎቻችን እኛ ብናፈርጠው ብናወጣው ፎቶን ብንለጥፍ ምንም ቢሆን ልጅቱ ዛፎች ላይ ነው ያለችው ማውጣት የሚችሉት እነሱ ብቻ ናቸው መነጋገር አለባቸው አንድ ነገር ልንገር ጆከር እኔ ወርታ ዝቅን ታረጋይ አንድ ነገር ልንገር ባላህ አምላለሁኝ ጆሄም ከፈለገ በ5 ደቂቃ ውስጥ እንደሚያወጣ ነው اذا كنت تسمعني جوهيم انا اتكلم عليك لو كان تشتي بيدك الامر لا فقط በቃ ውጣና እኔ እናንተ እንደዋወላል በውስጥ እየሰማችሁ ነው ብሬክስ አያሪን የሚፈጠረው እንደዚህ አይነት ንግግር መሬት ላይ ጠብ የሚል ንግግር በቃ የዚህ ልጅ ምንም ወሬ ሳያበዛ እሱ ነው ያመጣው እሱ ነው ዛሬ ያገናኘኝ ሁሉንም መስመር ያገናኘኝ እሱ ነው እሱን ሳይሆን የዚህን ትልቅ ወንድሙን ራሱ ለሰይድ ስልኩን ሰጥቼዋለሁ አገናኝቶናል እኛ እዚህ አካባቢ እኛ መሬት ላይ ከሆነ በእነሱ እጅ ይሄ የተደረገው አሁን አወጣታለሁ ነው ያለው ገስት ላይ ልምጣ ለያለም መጣ ሲመጣ እንዳየው በክብር ያዳመጠ ነው መጨረሻ ላይ ሚዩት አድርገው ሀበሾቹ ያደረጉትን አደረጉ ማይኩን ተቀብሎ መጣ ነገሩ እንዲበላሽ እኛ ጋር ስድብ ነው የጀመረ ከሱ ጋር ተሰዳድበ ምንም ይሄኛው ልጅ እዛ ነው ያለው ተናገረው አይደል ይሄ ሲመጣ እሱ ዘሎ ወጣ አሁን ማድረግ ያለብን ምንድነው እነሱ ማናገርና እዛ ያለው ልጆቹ እርስ በርሳቸው አሁን ስለተገናኙ ስለተዋወቁ ግልጽ የሆነ ነገር ነው የመኒውን ይዘውታል ምንም የሚያመጡት ጉዳይ የለም ይሰጣሉ አይሰጡም እርስ በርሳቸው እዛ ራሳቸው የራሳቸው ስራ ስለሚበላሽባቸው ከዚህ ውጭኛ እዚህ ብንለፈልፍ ቲክታክ ከፍተን በዚህ ብን አሁን ኃላፊው መጥቷል የሆሹ የመሬቱ ባለቤት መጥቷል ሌላኛ ወተን የምንዋራው ነገር ይሄ 38 ምንም ጥቅም አይኖረው ማበረታታ ያለብን በውስጥ መስራት ያለብን መስራት ነው ከዚህ በኋላ ቻው እኔ ወጥቻለሁ መሲ አሞራ ክዱል በቃ አዳነ እኔ አንዴ ልናገር አሞራ ሳሪ አንዴ በትልቁ አርጊኝ ጽናሞ ያው ተخላይ ስልክ አላነሳም አይደል አሞራ አላነሳም ከንትን አምጥልኝ ከአራት ጊዜ ደውዬለታለሁ አራት ጊዜ አላነሳም ያው መቼስ ቤተሰብ ወይ እህት ወንድም ሞርና አሞራው ትግራይ ውስጥ ተወልደ ያደጉ ልጆች ናቸው እየቀውመርክ ያለው ባንዲት ሴት ያውም በህፃን ሴት ህፃን ናት ሀና ህፃን ናት እየተጫወትክ ያለው በአንዲት ሴት ነፍስ ነው ያንተ ቤተሰቦች ግን እመነን ሰላም አይኖሩም እመነን ነው ምልክ ማንንም አንተን ያንተ ቤተሰቦች ሰላም አይኖሩም ይሄንን ደግሞ እና አሞራው ኃላፊነት እንወስዳለን ብለዋል አንተ የምትቆምርባቸው ሴቶች አይኖሩም ከዚህ በኋላ እስካሁን ድረስ ተለምናችኋል ተጠርታችኋል የቆየ የ2 ዓመትና የ3 ዓመት ጭንቅላት አምጥታችሁ ሰላም ለሆኑ ቤተሰቦች የግርሳ ድጋሚ በሐዘናቸው ላይ ሐዘን እንዲጨምሩ ትላንትና የሰራችሁት ድራማ ይበቃል ተخላይ ያአخለክ እኔ በምችለው ትግርኛ አልችልም ግን በምችለው ትግርኛ ልንገርክ ምናልባት ጭንቅላት ትግርኛ ብቻ የሚሰማ ከሆነ ማለት ነው ተخላይ ርዕስ ተሐሊካ ማለት ሀፍት ተሐሊካ ወይ አዶ ተሐሊካ እንደ አነክ ወይ ካዋል ተፈጠር ካወድ ተፈጠር ይፈልጥ ግን 50 ሐሲውሃ ዛቆል አዚያ ስደዳ ገንዘብ ዋላ ተደሊኻስ ገንዘብ ህተተና ገንዘብ ንህበካ አይና ያአخለካ ሃና ጓል አንሽቴትያ ህፃን ቆል አለለዋ ሐራስያ ገና 1 ዓመት ለሞሎ ህፃን ለለዋ ቆል አያና ሰደዳ እንደህር ለተሰዳ ግን እመነና ፎቶሃ በሙሉ ዋላ ለልብ ሁሉም ሐጊዞምና ቤተሰብ ሀግን ዋጋ ከፋፍሉ እዮም እስሃ ሃና ብሄሬ ብላይ ሃይማኖት ጓል አንሽቴትያ ና ዓለም አጓላት ልትወክል ይሃና ማለት እዩ ስለዚህ ኢነፊዝ ኢነፊ አخለካ ማለት እዩ
ድሕሪ ሕዝስ ይኣኽለካ ብዙሃት ዋላ ደቂ ትግራይ ኮይኖም እሲ እሳት ሃይማኖት ለይልካ በጣም ርካሽ አንተ እዛው አንተ ያለበት ቦታ ላይ ራሱ አንተ የወጣህበትን ማህበረሰብ ሴቶች እንኳን አፍነክ ይዘክ እየደፈራችሁ የምትኖሩ ናችሁ። ተክላይ እመነኝ። አሁን ይሄ በነገራችን ላይ የሃና መጥፊያ የሃና የጠፋችበት ምክንያት እዛ ያጎርካቸው ምስግን ሴቶች የነሱ ነፃ ማውጫ ልትሆን ትችላለች። እና ይበቃሃል ተክላይ መተክ 43000 ሰው ቁጭ ብሎ እየጠበቀ ነው። መተህ የምትነጋገር ከሆነ ትነጋገራለህ፣ ማትነጋገር ከሆነ ሃና የቤተሰቦቿ ልጅ አይደለችም። ከዚህ በኋላ የሁሉም ኢትዮጵያዊ ልጆች ናች። ሁላችንም ነን የምንጠይቅክ። አንተ እዛች መሬት ላይ ራሱ አትኖርም። ገንዘብ ፓወር እንዳለው አንተ አሳይተናል። ይበልጥ ደግሞ እኛ እናሳይሃለን። በቃ እኔ ምንም ማድረግ አልችልም። ልደውል ነው ወደ ሀገር አንድ መልእክት ላስተላልፍለት ተክላይ ካብቲ ማለት ሒዘስ ካብሎ ማዓንቲ ለሚነካ ተረዲኻ ንዝመጽ ይኹን ሓላፍኻ ቀዲማ ነጊረካ እየ ዝኾነ ይኹን ንዝመጽሕ ነገር ሓላፍነት ንስኻን ጥራሕ ትወስደሎም ከም ትኽእል ማንም ሰብ ኣብ ናይ ስድራኻ ሓላፍነት ኣይወስድን። ኤኒዌይ አንዴ ልደውልለትና ልጁ እዛ ያለው ሰራዊት የማን ኃላፊ እንዳለ እዛ ይነግረን። አሞራው የአቡ አሕመድ ስልክ ይመጣዋልና አቡ አሕመድም እንጠይቀዋለን። ወይ ሞራ አንዴ ሙኒት ልታወራክ ስለምትችል አሞራው የመሲ ዋትስአፕ ካለ የተክላይን ቁጥር ሰዎች ሊያናግሩት ስለሚፈልጉ እስኪ እንሞክር። ላክላት ፕሊዝ። ኦኬ እሺ። እንታይ ደክብለካ ደልዩ ደኒ ሓንቲ ከባቢ ኣላ ዝኾነ ቆልዓ ኣሎ ተክላይ ዝበሃል ቆልዓ